ስጦታ ነበር። አይገርምም? በህይወቴ ቪዲዮ ላይ አንዴ ነው ምናምን ነው ለብሼው ማውቀው። ናችሁ ደህና ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ቸሩ መድኃኔዓለም የተመሰገነ ይሁን። እናቱ ነችና ለማትለየው ወለላይቷ ቅድስት ብጽሕት ድንግል ማርያም የተመሰገነችውን ባላችሁበት ሰዓት አቆጣጠር የእግዚአብሔር ሰላምታ ከእናንተ ጋር ብዝዝት ይበልላችሁ። እኔ ጋር ሁሉ ነገር መልካም ነው። ለማታውቁኝ መሰረት ነኝ። ዩቲዩብ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ብታበረታቱኝ ከጎኔ ብትሆኑ ደስ ይለኛል። ኮሜንት ስለምሰጡኝ አመሰግናለሁ። ግን ቀዝቀዛችኋል የላችሁ ማለት ይቻላል እና ላይክ ሼር አድርጉኝ። በመግቢያዬ ቪዲዮ አይታችሁ ነበር እና በዚህ አጋጣሚ በሃይሚና በብሩክ ምንም አይነት ቪዲዮ ሰርቼ አላውቅም። እኔ ግን ሳየው ማለት ይሄ አግባብ ነው ወይ ማለት አሁን ሃይሚ የምታደርገው ነገር እኔ አትሊስት በምን እንደተጣሉ ይሄ ውጥንቅጥ የወጣበት እኔ ፍቅር በሚያጫውታቸው ጊዜ ያው ቪዲዮዎቹን አልፎ አለው ዴይ ቱ ዴይ ሁሉ ጊዜ የሚለቀቀውን ቪዲዮቻቸውም ግን አላይም አልዋሽም። እና ግን አሁን ሃይሚ ምክንያቱን ሪዝኑን የተጣሉበትን አትሊስት ባላቀም እንኳን ማወቅም አይጠበቀብኝም። ደግሞ ለጥል ፍቅር ማወቅ እንጂ ጥልጥል ማወቅ እንኳን አግባብ አይደለም። ብሩክና ሃይሚ ጓደኛ ፍቅረኛ ናቸው። በዛን ጊዜ ነው እኔ ሃይሚ ማቃት በቃ ራሷን አስከብራል አይደለ? የሴት ቆንጆ ሆና ብቻ ቆንጆ ስትሰራ ነበር እኔ የማውቀው። አልፎ ቪዲዮቸውን ብከታተልም እንደዛ ነው። እና ሰው ልጅ እንኳን ሰው ልጅ ይቅርና ጉልቻና ጉልቻ እንኳን ይጣላል ይባላል። አንዳንድ ጊዜ የሀገራችን ተረት ልጅ ስትሆኑ ተረታቸው ቀልድ እንደው ለማፌዝ ምናምን ይመስለናል። ግን እርማችን በጨመረ ቁጥር ራሳችን እንዴት ነው ከቤተሰብ ወጥተን ራሳችንን ስንችል እየቻልን ስንሄድ እያንዳንዷ ተረት ቦታውን ትይዛለች። ምንም የሚጣል ነገር የለም። ባይዘው እኛ ሀገር ተረት ወይ ለምሳሌ አጠቃቀሶችን ሲነግሩ ሁሉ ነገር በሆነ ጊዜ ላይ ይጠቅማል። አሁን ልል የፈለኩት ሰው ይጣላል። የሚጣላበት የራሱ ምክንያት አለው። በቃ የራሱ እሹ ምክንያት አላቸው። ሰው ወዶ ላይ ይጣላ ይችላል፣ ግን የሚጣላበት ራሳቸው ምክንያት ይኖረዋል። ግን አንዳንድ ጊዜ እኮ ከማታውቁት ሰው የምታውቁት ሰይጣን ይሻላል ይባላል። ምን ማለት ፈልጌ ነው? እንግዲህ ሁለቱ ጓደኛሞች ናቸው። በጣም የሚታወቁ ናቸው። በደንብ አለ አይደለ? ጊዜ ተሰጣጥተው በስራ የሚሆን በፍቅር የሚሆን በጓደኝነት የሚሆን በጣም ረጅም ጊዜ ነው የምናውቃቸው ሃይሜን እና ብሩክን እና በጣም ነው የሚዋደዱት። እና አሁን በመሀላቸው ግጭት ተፈጥሯል፣ ተጣልቷል። አትሊስት ቢጣሉ ሃይሜ ከአንቺ ይሄን አልጠብቅም ማለት በጣም ከምጠብቅሽ ይሄ ደረጃ ላይ ወረርሽብኝ። እኔ ልሰድብሽ ላንቋሸሸሽ ምናምን አይደለም። ምክንያቱም እኔ ማንኝና አንቺን የምሰድበው ማንቋሸሸሽ፣ ግን ይሄ ለአንቺ ሳይሆን ለሚመለከተው ለሌሎቹ አግባብ ነው ወይ ማለት አንቺ አሁን ይሄን እንደዚህ ማድረግሽ ለሌሎቹ ትምህርት አይሰጥም። ባይዘውና አንድ ሰው በጣም ጓደኛ ቤስት ፍሬንድ ጓደኛ ሆኖ ሲኖር ብዙ ነገር ምስጢር ሼር ይደራረጋል፣ ብዙ ነገር ያወራል። ሰው ሲጣላ ተጣላው ያን ሰው ለመጉዳት ያን ሰው ለማብሸቅ ተብሎ ይሄ ምስጢር ተብሎ የተነገረ ነገር ወይ ደግሞ ደካማ ጎን እኔ እኮ ደካማ ጎን ይሄ ነው ብዬ ለአንድ ሰው ከተናገርኩ ከዛ ሰው ከተጣለው ያን ደካማ ጎን ለሌላ ሰው መናገር መልሼ እንኳን ለዛ ሰው መናገር በጣም አግባቢ አይደለም። ብልግና ነው፣ የእምር ብልግና ነው። ሃይሚ አንቺ የሚያደረግሽው እሱ ለልደትሽ ብሎ አክብሮ የአንገት ሀብል ወርቅ ሰጠሽ። ፈገግ ብለሽ በጣም ደስተኛ ሆነሽ ደስ ብሎሻል። ያን ደስታ አሁን ለሱ ልሰጪዋች የማውን ወርቁን ብሰጪው በጣም ደስ ብሎሽ አክብረሽ ወደሽ ፈቅደሽ ነው የተቀበልሽው። ማንም ሽጉጥ ጭንቅላትሽ ላይ ደቅኖ ያ ሁሉ ስጦታ ሲሰጥሽ አልተቀበልሽም። ባይዘወይ መቀበልሽ አይደለም እኔ ችግር። አሁን ለምን ተቀበልሽ እያልኩሽ ሳይሆን ሌላ ሰው ካንቺ የሚመጡ ትውልድ ትንሾች ልጆች ይህን ቪዲዮ ቢያዩት
ነገ ላይ ከሰው ጋር ሲጣሉ እንደዚህ አይነቱን ተልካሻና አስፈላጊ ያልሆነውን ነገር እንዳደርጉ ስለምፈልግ ነው ይሄንን የምናገረው። ባይዘውና ስጦታ ሰጥቶሻል ባይሆን እንኳን ባትፈልጊው ወይ መቀበል ይሄ የእሱን እቃ አንቺ ጋር ማስቀመጥ እንኳን ባትፈልጊው ሶሻል ሚዲያ ላይ ማለት ካሜራ ደቅነሽ ባይሆን መልካም ነው። መመለስ ብትፈልጊ እቃውን ሰብስበሽ ከዚህ በፊት ስወድ ሳፈቅር በሰላሙ ጊዜ የሰጠኝ ንብረት ነው ብለሽ ከካሜራ ጀርባ እንኳን ብትመልሽ ኢትስ ኦኬ። ሌሎቹ ወይንም እኛ ከእንቺ ተምረን እንደዚህ አይነቱን ነገር አናደርግም ማለት ነው። ሲቀጥል ደግሞ እንዴት ነው ሰው ልጅ ስጦታ ሰጥቶሽ አንቺም ራሱ ሌላ ሰው አንቺ ለሌላ ሰው ስጦታ ሰጥተሽ እስቲ የብሩክን እንተውና አንቺ ለሌላ ሰው ሰጥተሽ ተጣልተሽ ያሰው የሰጠሽውን ስጦታ አስቦ ቆጥሮ ይዞ ቢመጣልሽ የሚሰማሽን ስሜት ታውቂዋለሽ። ግን ለዛ ሰው ምንም ላይሰማው ይችላል። ቢሰማውም ባይሰማውም ምንም ላይሆን ይችላል። ግን አንቺ ነሽ የምትቀልዩ ያ ሰው አይደለም። ምክንያቱም የአንገት ሐብል የሰጠሽ የልደትሽ ቀን ነው። ደስ ብሎሽ ልደትሽን ለማክበር ሰው ለሚወደው ለሚያከብረው ሰው ነው ባይዘው አስቦ ተጨንቆ ወርቅም ይሁን እንቁም ይሁን አርቴም ይሁን አንድ ብርም ይሁን ስሙኒም ትሁን የሚሰጠው በቃ ስላከበረው ነው። ለዛ ሰው ቦታ ስላለው ነው። የግድ ፍቅረኛሽ ባይሆን እንኳን የግድ የልብ ጓደኛሽ ባይሆን እንኳን አንድ ቀን ጓደኛሽ ቢሆንም ወዶ ፈቅዶ ነው የሰጠሽ አይደለ? አንቺም የተቀበልሽው በዛ መንገድ ነው። እንደዚህ አይነቱን ማለት የወረደ ቃላት መጠቀም የወረደ ነገር ማድረግ ትክክል ነገር እያደረግኩ ነው ብለሽ ደግሞ አፍሽን ሞልተሽ መናገር አይጠበቅም። ለአንቺ ልክ ሊመስልሽ ይችላል። ግን ይሄ ለሚያየው ሰው ሳይሆን ልክም አይደለሽም። ግን ካሜራ ደቅነሽ ነው። ምክንያቱም ካሜራ ደቅነሽ ከአንቺ ያነሱ ነገ ላይ የሚመጡ ልጆች እንደዚህ ተግባር ያለ መስራትም ምንም ዋስትና የለንም። ጭራሽ ደግሞ አንድ ቀን ነው ይሄን ልብስ የለበስኩት። እሱ የገዛልኝ ቀሚስ ነበረ። በወቅቱ በጣም ያምራል፣ ቆንጆ ነበረ። ቆንጆ መሆኑንማ ወደሽ ፈቅድሽ መሰለኝ የተቀበልሽው። በአእምርሽ ባትወጁ ኖሮ በፈገግታ በደስታ ትቀበዩ ነበረ ያን ስጦታ ማለት ነው። አሁን ደግሞ እኔ አንድ ቀን ብቻ ነው ቪዲዮ የሰራሁበት። ታዲያ ለብሰሻል እኮ። የተለበሰ ልብስ እሱ ምን ላይ ያደርገው ነው? ምን ላይ ያደርገው ነው ብሩክ የምትሰጪው? እኔ ለሱ እያደለው ምናምን እንዳይመስላችሁ። ባይዘው ተመልካች ማለት ወደሽ ነው። ባይሆን ባትለብሺው ኢትስ ኦኬ። ስጦታውን በቃ እሱም ማስታወሽ የማትፈልጊ ከሆነ ለሌላ ሰው መስጠት ማለት ለሌላ ሰው መስጠት ወይ ደግሞ መተው በቃ ባትለብሺው ቢቀር ቁጭ ብለሽ ምንም አያደርግሽም አይደለም። መቼም ልብሶቹ ተነስቶ ብሩክ የሰጠሽ ስጦታ ነው አውጪና ጣይኝ ከቤት ምናምን ብሎ አይረብሾሽም አይደለ? አይንጫጩብሽም ቤት ውስጥ በቃ ያለ መልበስ። እሱም ማስታወስ ካልፈለግሽ መተው ወይ ደግሞ ስንቱ የኔ ቤት አስፋልት ላይ እኮ በብርድ እና በፀሐይ እየተጠበሰ ልብስ የሚለብስ አጥቶ የለ እሱ መስጠት በቃ ያን ሰው አውቃለሁ። ወይ የምትወዱት ፍቅረኛ ከፍቅረኛችሁ ጋር ተጣልታችሁ ምናምን እንዳለ አይደለ? እሱ የሚሰጣችሁን ስጦታ የሚረብሻችሁ ከሆነ በዛ ወይ ነው እኔ የተረዳሁት። አሁን የሚረብሻችሁ የእሱ ትዝታ በቃ ከእሱ ጋር እኮ ተለያይቻለሁ፣ እኔ ለወደፊት ሌላ ፍቅረኛ ይዛለሁ፣ ሌላ ባል አገባለሁ፣ ስለዚህ እሱ የሰጠኝ ስጦታ እሱን ስለሚያስታውሰኝ። ሰው መቼም አንዳንድ ጊዜ የሚጣለው ፍቅር ጨርሶ አይደለም፣ ጥል በመሀል ይገባል ፍቅር ሳይጨርሱና ፍቅር እንዳይገረሽባችሁ ወይ ደግሞ የዛ ሰው ትዝ እንዳይላችሁ ስትፈልጉ ብዙ ባለትዳሮች የሚያደርጉት ነው። ቤት እቃ ይቀይራሉ፣ ያን ይሸጡና ሌላ እቃ ይገዛሉ። በቃ የተለየ ነገር ማለት ነው። ያን ሰው ያለማስታወስ ሲፈልጉ እንዳይጎዱ ስለፈለጉ ማለት ነው። አንቺ ደግሞ በዛ ወይ አይደለም እንደተጎዳ ሰው ሳይሆን ለሰው በጣም ንቀት በተሞላ መንገድ ነው እንደዛ ስትይ የነበረና ይህንን እንደው የሰጠኸኝ ወርቅ ነው ለልደቴ ሰው እንካ ተቀበለኝ። እኔ አንተ የሰጠኸኝ ምንም አይነት እቃ እኔ ጋር እንዲኖር አልፈልግም አይባልም። ሀይሚ ሰው ሲመክርሽ ስሚ። እኔ በነገራችን ላይ ሰው ማንቋሻሻም ሰው መናቅም አልወድም። ባይዘው ሰው ነው። ግን አነጋገር ማለት የምትናገሩት ነገር ለነገ ትውልድ እያሰባችሁ ብትናገሩ በጣም መልካም ነው የምር። ምክንያቱም ነገ ተነስታ የኔ እህት እንደዛ ብትል ለሆነ ሰው ይጣላል። ሶኬን የምጠላለው ማንም ሰው ይጣላል። ግን በዚህ በወረደ አነጋገር እንድታወራው አልፈልግም። ተጣልተው ሊሆን ይችላል። በቃ ቀን ሰብስባ አመሰግናለሁ ቢያንስ እንኳን አነጋገርሽ እንኳን በቃ ከዚህ በፊት የሰጠኝ ስጦታዎች ነበሩና በቃ እኔ አንተ ማስታወስ ስለማልፈልግ ስለሚረብሹኝ ስጦታዎችን እንካ በቃ አከብራለሁ፣ ስለሰጠኝ አመሰግናለሁ ብለሽ እንኳን አይደለም
አነጋገር አንዳንድ ጊዜ እኮ ለሰዎች የምትናገሩት አነጋገር ራሱ ይሰብራልም ያነሳልም። እና ሰው ልጅ ደግሞ በፍቅር ጊዜ በተዋደደ ጊዜ የተሰጣጠ ስጦታ ሲጣል መልሱ ማለት አሁን ጊዜ ትመልሻለሽ። ጊዜ ሰጥቶሻል፣ ጓደኛሽ አይደለ? ጊዜ ሰጥቶሻል፣ ብዙ ደስታ ሰጥቶሻል። እሱን መመለስ ትችያለሽ። ነው የታየሽ ልብሱና የአንገት ወርቁ ነው። ሰው ልጅ እኮ አብሮ ሲኖር ጓደኛ ሲሆን ቤስት ፍሬንድ ይሆን ፍቅረኛ ሲሆን ብዙ ነገር ይሰጣጣል። ጊዜ ይሰጣጣል፣ ከጊዜም በላይ ይሰጣጣል። ብዙ ነገሩን ነው ሼር የሚያደርገው። እሱን መመለስ ትችያለሽ? አትችይም። ሀይሚ እንደዛ አታድርጊ፣ የምር እንደዛ አታድርጊ።